በስልካችሁ ብቻ ላይቭ ስትሪም እያደረጋችሁ እየተዝናናችሁ ከሰዎች ጋር እየተጫወታችሁ በቀን እስከ $10 ድረስ ልትሰሩበት የሚችሉ አፕሊኬሽን እንዳለ ሰምታችኋል? አዎ ሰምታችኋል። ከዚህ በፊት ኒኪ እና ፖፖ ላይቭ ስትሪም አፕ የሚባሉ አፕሊኬሽኖች ስትሰሩ ቆይታችኋል ወይም ደግሞ ሰምታችኋል። ዛሬ ደግሞ በዚህ ቪዲዮ አዲስ ምንም ኤጀንት የማያስፈልገው ሚሞ ፓርቲ የሚባል አፕሊኬሽን አስተዋውቃችኋል። ይህ አፕሊኬሽን ከሌሎች የሚለየው ደግሞ ሰዎችን ኢንቫይት እያደረጋችሁ በወር እስከ $199 የምታገኙበት አፕሊኬሽን። ስለዚህ ዛሬ ስልካችንን ከፍተን አፕሊኬሽኑን አንድ ባንድ አሳያችኋለሁ። እስከ ቪዲዮ መጨረሻ ድረስ አብራችሁን ቆዩ። ይህን አፕሊኬሽን ዳውንሎድ ለማድረግ ከታች ዲስክሪፕሽን ላይ ያስቀመጥኳትን ሊንክ ተጠቅማችሁ ዳውንሎድ አድርጉና በስልኬ ሳሳይ አንድ ባንድ እየተከተላችሁኝ ትመለከታላችሁ። እሺ መጀመሪያ አፕሊኬሽኑን ዳውንሎድ ማድረግ ይጠበቅባችኋል እዚህ ጋር ለመከታተል። አሁን ስልካችንን ከፍተን ሚሞን ላይቭ ስትሪም አፕ ምን እንደሚመስል ለማሳየት ነው። እዚህ ጋር እንደምታዩት አፕሊኬሽኑን ዳውንሎድ አድርጌዋለሁ። ሚሞን ፓርቲ ይላል። ስለዚህ እሱን አንድ ጊዜ ከፍተዋለሁ። አፕሊኬሽኑን ስትከፍቱት እንደዚህ ነው የሚለው። ስለዚህ ብዙ ጊዜ አሁን እየተሳተፉ ያሉት ናይጄሪያኖች ናቸው። ኢትዮጵያውያን ብዙ አይደሉም። ቅድም አንድ ሰው አይቻለሁ። እስኪ እዚህ ኢትዮጵያዊ ካለ ቼክ ላድርግ። ኢትዮጵያዊ እስካሁን የለም። ስለዚህ ይህን አፕሊኬሽን ወዲያውኑ ዳውንሎድ አድርጋችሁ ወደ ስራ የምትገቡ ከሆነ ቀዳሚ ነው የምትሆኑት። ቀዳሚ ከሆናችሁ ደግሞ ብዙ ጥቅሞችን ማግኘት ትችላላችሁ። ስለዚህ ይሄ የመጀመሪያው ላይቭ መግቢያ ነው። ይሄ ኮሚኒቲ ነው። የልጥፎቹን የምታዩበት ነው። አያችሁ እዚች ጋር የተለያዩ ልጥፎች አሉ። ሰዎች ኢንተራክት ያደርጋሉ። እዚህ ጋር ግን ላይቭ ያሉ ሰዎችን የምታዩበት ነው። እዚህ ጋር ላይቭ፣ እዚህ ጋር ፓርቲ፣ እዚህ ጋር ፎሎ። ከላይ ያሉትን እየነካው ነው ማሳያችሁ። ይችን ማለት ነው። አያችሁ ይቺ ፎሎ፣ ይቺ ፓርቲ፣ ይቺ ላይቭ። ስለዚህ እነዚህን ስነካቸው፣ ሶስቱን ስነካቸው ፓርቲ ላይ ያሉ፣ ፎሎ ላይ ያሉ፣ ላይቭ ላይ ያሉ ሰዎችን ያሳያል ማለት ነው። ፎሎ ማድረጋቸው ምንም ስለሌለ አሁን ዝም ብሎ ሪኮመንድድ ፎሎ ብሎ ነው የሚያመጣ። እዚህ ጋር አያችሁ አይደለ? ፎሎ ያደረኩት ግን አዲስ ነው፣ ዳውንሎድ እንዳደረኩት ነው። ከአፕሊኬሽኑ ሰዎች ጋር አውርቻለሁ፣ ኮሚኒኬት አድርጌያቸዋለሁ። ትረስት የተደረገ ነው። ስለዚህ ፓርቲ ደግሞ ፓርቲ የከፈቱ ሰዎች ናቸው እነዚህ። ለምሳሌ አንዱን የሚፈተው ወንዶችም ሴቶችም አሉ እንደምታዩት። ስለዚህ ይሄ ፓርቲ ነው። ልክ እንደ ኒኪ ላይቭ ስትሪም አፕ ነው። ግን ይሄንን የሚለየው ምንድነው? እዚህ አፕሊኬሽን ላይ ምንም አይነት ኤጀንት አያስፈልጋችሁም ማለት ነው። ስለዚህ ሌላው ላይቭ ላይ ያሉ ሰዎች ናቸው። ላይቭ ላይ ያሉ ሰዎችን እስኪ እንመልከት። እስኪ ይችን ሰው እንመልከታት። ኦኬ ላይቭን በዚህ መልኩ ምን ማድረግ ትችላላችሁ? መግባት ትችላላችሁ ማለት ነው። ተመልከቱ። እዚች ጋር ሰዎች ምን ያደርጓቸዋል? ጆይን ሊያደርጓችሁ ይችላሉ። ስለዚህ ላይቭ ገብታችሁ የተለያዩ ሪዋርዶችን ታገኛላችሁ። እንዲሁም ደግሞ ፕላትፎርም ሪዋርድ ይኖራቸዋል ማለት ነው። ሌላው እዚህ መሀል ላይ ያለው ወደ ታስክ ሴንተር 7 ቁጥር ያለበት ይሄ የካለንደር ምልክት ያለበት ይሄኛው ማለት ነው። አንድ ጊዜ ጠቁሜ ላሳያችሁ። ይሄ ማለት ነው። ስለዚህ ይሄ ምንድነው? የታስክ ሴንተር ነው። የታስክ ሴንተር ወይም ደግሞ ምን ሰርተን ነው ገቢ የምናገኘው የሚለውን የምናይበት ነው። ሌላው ይሄ እዚህ ጋር ስንገባ ቻት ነው። ሪዋርድ ይላል 20,000 ቢን አሁን ገብቶልኛል። ማን ነው 200,000 ቢን ነው። 200,000 ቢን ገብቶልኛል። ስለዚህ 200,000 ቢኑን አንድ ጊዜ ወደዚህ እንሄድና አሁን ይኸውላችሁ ስንት አለኝ ማለት ነው? 200,000 ቢን አለኝ ማለት ነው። እዚህ ጋር እንደምታዩት ይኸውላችሁ ዳውንሎድ ያደረኩት ዛሬ ነው። ዛሬውኑ ነው ይሄን 200,000 ቢን የሰራሁት ማለት ነው። ሌላው ከዚህ ከሜሴጅ ቀጥሎ ምንድነው? ሚ የምትለዋን ያለችው ተመልከቱ። ሚ የምትለዋ እኔ ሃይሊ ዲጂታል ስነኝ ምንም ኤጀንት ምንም ስለማያስፈልግ እዚች ጋር አይዲያችሁ ለሰው ነገራችሁ ወይ ያልነገራችሁ ምንም የሚያስፈልገው ነገር የለም። እየገባችሁ ፓርቲ ላይ መሳተፍ ብቻ ነው የሚጠበቅባችሁ። ስለዚህ ሚ ውስጥ ገብታችሁ ታስኮቻችሁን እንዲሁ ማየት ትችላላችሁ። አያችኋቸው? ታስኮቻችሁን ማየት ትችላላችሁ። ኒው ካመር አለ፣ ዴይሊ አለ፣ ላይቭ አለ፣ ፓርቲ አለ። አሁን አፕሊኬሽኑ ምን እንደሚመስል እያየን ነው ማለት ነው። ሌላው ደግሞ ምን አለ? ኢንቫይት የሚላል ይኸውላችሁ። ኢንቫይት ስታደርጉ $199 ልታገኙ ትችላላችሁ። ኢንቫይት ስታደርጉ ማለት ነው። ይኸውላችሁ አያችሁ እዚህ ጋር ዝርዝሩ ይኸውላችሁ የምታገኙበት የኢንቪቴሽን ዘርፎች አንደኛ ጎላይቭ ሲያደርግ ነው። ሁለተኛ ላኪ ጊፍት ሲያገኝ ነው። ሆነር ታይትል ሲያገኝ ነው። ከዛ ሪቻርጅ ሲያደርግ በአራት ዘርፍ ነው የምታገኙት በኢንቪቴሽን ማለት ነው። በኢንቪቴሽን በአራት ዘርፍ ነው የምታገኙት። ተመልከቱ። አያችሁት? ሌላው ደግሞ አክቲቪቲዎች ናቸው። ምን ምን አክቲቪቲዎች እንዳሉ ነው የሚያሳያችሁ። ስለዚህ ስታር ሆስት አለ፣ ላኪ ጊፍት ኢቨንት አለ፣ ዴይሊ ሪዋርድ አለ፣ ፎር ላኪ ጊፍት፣ ስታር ሆስት ሪኩርመንት አለ። በነገራችን ላይ እዚህ ጋር አብራችሁ የሚሰሩበት ቻሌንጅ ሁሉ አለ።
አሁን እዚህ ጋር ቲክቶክ ክሬቲቭ ቻሌንጅ ላይ 5000 የምታገኙበትን ሪዋርድ እዚህ ጋር አስቀምጧል። ተመልከቱ። ይሄ እንትኑ የሚያበቃው በዚህ ነው። ስለዚህ ቪዲዮ ሪኳየርመንት ኦሪጂናል ቪዲዮ ክሬትድ ባይ ዮርሰልፍ ኮንተንት መስት ቢ ሪሌትድ ቱ ሚሞን ኢንክሉድ ሃሽታግ ሚሞን። ስለዚህ ጋይስ ይኸውላችሁ ይሄን አፕሊኬሽን ጀምሩት። እኔ እርግጠኛ ነኝ ይኸውላችሁ ጀምሩት፣ በደንብ ትሰሩበታላችሁ። ሌላ ግሎሪ አለ፣ ጌም አለ። እኔ አሁን ጌሙ ላይ ብዙ ግፉበት አልላችሁም፣ ግን ጌሙ ላይ በጣም ሰዎች እየተሳተፉ ነው። እዚች ጋር ካንዲ ኪንግደም አለ፣ ፊሽንግ ካርኒቫል አለ፣ ሌጀንድ ፊሽንግ አለ። እየተሳተፉ ያሉትን ሰዎች ከስሩ ያስቀምጣል ማለት ነው። ለምሳሌ ይሄን ጌም ብናየው በዚህ ሰዓት 2442 ሰዎች እየተጫወቱ ነው። ይህንን ብናየው 2293፣ እዚች ጋር 2100 አሁን አክቲቭሊ እየተጫወቱ ያሉ ሰዎች ነው። ስለዚህ ኢትዮጵያ ላይ ግን የመጀመሪያዎቹ ሰዎች ነው የምትሆኑት። እኔ እርግጠኛ ነኝ። ጀምሩት። ስለዚህ የኔን አካውንት አይታችሁታል አይደል? አሁን በዚህ ሰዓት በአንድ ቀን ውስጥ ስንት ሰርቻለሁ ማለት ነው? 200,000 ፖይንት ወይም ደግሞ 220 ዶላር ሰርቻለሁ ማለት ነው። $20 ሰርቻለሁ ማለት ነው። ስለዚህ በዚህ እንቀጥላለን ማለት ነው። እሺ ሌላው ምንድነው? ላይቭ ገብተን ምንድነው የምናደርገው ነው። ያው መቼም ይሄንን እንደ ሪኮሜንዴሽን ነው እንጂ ማወራችሁ ከዚህ በፊት ኤክስፒሪየንስ ካላችሁ ፖፖ እና ኒኪ ላይቭ ስትሪም አፕ ላይ ሰርታችሁ ከሆነ እንደ ኤክስፒሪየንስ ነው እንጂ ማወራችሁ ምን አይደለም አዲስ አይደለም ለእናንተ። እስኪ ላይቭ ላይ ያሉ ሰዎችን እኔና ምን እንደሚያደርጉ እንመልከት። ለምሳሌ ሰው ላይ ኖራችሁ ይችላል። እስኪ ይሄንን እየከፈትን ነው። ሰዎች ከስር ኮሜንት እየጻፉላቸው ነው። ተመልከቱ። እዚህ ጋር አንድ ሰው ገብቶ እያዋራቸው ነው። በደንብ በቃ ዘና ብላችሁ ማውራት ነው። ስለዚህ ምን ማድረግ ይጠበቅባችኋል ማለት ነው? ላይቭ ስትገቡ ቁጭ አትበሉ። ከሰዎች ጋር ተጫወቱ፣ ተዝናኑ፣ ፈታ በሉ። አካውንታችንን እንዴት ነው ወጪ የምናደርገው? መጀመሪያ ስንት ሲደርስ ነው ወጪ የምናደርገው የሚለው እናያለን። በሁለተኛ ደረጃ በመጀመሪያ ስንት ፖይንት ወይም ደግሞ ስንት ቢን ሲኖር ነው ወጪ የምናደርግ የሚለው እናያለን። በሁለተኛ ደረጃ ደግሞ ጋይስ እንዴት ነው ወጪ ማድረግ የምንችል የሚለው እናያለን። ይህንን ለማየት ከነዚህ ከአምስቱ መካከል እዚች ጋር ሚ የምትለዋ ላይ እንሄዳለን ማለት ነው። አያችኋት? ይች ሚ የምትለዋን እችን አንድ ጊዜ ነካ እናረጋታለን። ሚ የምትለዋ አክቲቭ ሆነች የእናንተ ፕሮፋይል ይመጣላችኋል ማለት ነው። በዚህ መልኩ የእናንተ ፕሮፋይል ከመጣ በኋላ እዚህ ዝቅ ብሎ አሁን ታስክ አለ፣ ኢንቫይት አለ፣ አክቲቪቲ፣ ግሎሪ፣ ጌም እያለ የአይኮኖች አሉ። እዚች ጋር ማይ አካውንት የምትላለች አያችኋት? ማይ አካውንት የምትለዋ ጋር ከስር ኮይን ነው፣ ገና ኤክስቼንጅ ያልተደረገ ኮይን ነው። ምን አለ? 200,000 ቢን አለኝ ማለት ነው። 200,000 ቢን። ስለዚህ ዊዝድሮ ለማድረግ ማን ነው የሚወጣው? ቢኑ ነው የሚወጣው። ስለዚህ ቢኑን አንድ ጊዜ ነካ አድርገዋለሁ ማለት ነው። ይችን ቢኗን አንድ ጊዜ ነካ እናረጋታለን። ይችን ቢኗን አንድ ጊዜ ነካ ስናደርጋት ምን የሚላለ? ኤክስቼንጅ የሚላለ፣ ዊዝድሮ የሚላለ። እዚህ ጋር ሁለት አማራጭ ማለት ነው። ይሄ ኤክስቼንጅ ነው፣ ይቺ ደግሞ ዊዝድሮ ነች። ስለዚህ ለማውጣት ሁለተኛውን ነው ዊዝድሮ ማድረግ የሚጠበቅብን ማለት ነው። ስለዚህ ተመልከቱ፣ ዊዝድሮ የምትለዋን አንድ ጊዜ ነካ አድርጋለሁ። ዊዝድሮ የምትለዋን አንድ ጊዜ ነካ ሳደርግ ምን የሚላለ? ቶታል አማውንት ፎር ዊዝድሮዋል የሚላለ። ስለዚህ ቶታል አማውንት ፎር ዊዝድሮዋል የሚላለ እዚች ጋር $20 አለ። ስለዚህ ዊዝድሮዋል ሜተድ የምትላለች እዚች ጋር ዊዝድሮዋል ሜተድ የምትላለች። ዊዝድሮዋል ሜተድ የምትለዋ ጋር አድ ፔመንት ሜተድ የምትል እዚች ጋር ደግሞ አለች። ስለዚህ እዚህ ጋር ደግሞ አድ የምትላለች። ስለዚህ ምን እናደርጋለን? አድ የምትለዋን ነካ እናደርጋለን ማለት ነው። ስለዚህ ኢትዮጵያ ውስጥ ሆነን ስንት አይነት የዊዝድሮዋል አማራጭ አለ? 1 2 3 4 5 6 7 አይነት የዊዝድሮዋል አማራጭ አለ ማለት ነው። 7 አይነት። አሁን ኢትዮጵያ ውስጥ 1 ንግድ ባንክ፣ 2 አቢሲኒያ ባንክ፣ 3ኛ ደግሞ ቴሌ ብር አለ። በ24 ሰዓት ውስጥ መውጣት ይችላሉ ነው የሚለው። የውጭ ባንኮች ደግሞ ወይም ደግሞ የክሪፕቶ ከረንሲ አካውንቶች ደግሞ አንደኛው ፔፓል አለ፣ ሁለተኛው ባንክ ካርድ አለ፣ ሶስተኛው USDT TRC20 የሚል አለ፣ ሁለተኛው ደግሞ USDT TRC20 የሚል አለ፣ ሶስተኛው ደግሞ ኢፔይ የሚል አለ ማለት ነው። ስለዚህ አሁን እኔ በንግድ ባንክ ማውጣት ብፈልግ ስለዚህ ይችን ባይንድ የምትሏን ሰማያዊ ምልክቷን እነካለሁ ማለት ነው። ባይንድ የምትሏን ስነካ እዚች ጋር ምን አስገባለሁ? አካውንት ቁጥር አካውንት ከዛ እዚች ጋር ደግሞ ፕሊስ ኢንተር ሪል ኔም የሚላለ እስከ አያት ታስገባላችሁ ማለት ነው።
እንደዚህ አድርጋችሁ ሰሚት አደረጋችሁት። ከዛ ኮንፊርም ላድርገው ይላል። ኮንፊርም አልኩት። ስለዚህ ምን ንግድ ባንኬ እዚህ ጋር ምን ሆነልኝ? አታች ሆነልኝ ማለት ነው። ስለዚህ እዚች ጋር ማውጣት የምፈልገውን ምን አድርጋለሁ? እጽፋለሁ ማለት ነው። ሌላው ደግሞ ገቢ የምናገኝባቸው መንገዶች ምንድን ናቸው? ገቢ የምናገኝባቸው መንገዶች ጋይስ፣ የመጀመሪያው እዚህ ጋር ገብተን ማየት እንችላለን። ታስክ ውስጥ ገብተን ነው የምናየው። የመጀመሪያው ምን ማድረግ አለብን? አዲስ ከሆናችሁ እነዚህን ነገሮች ሁሉ ማሟላት መቻል አለባችሁ። ገብታችሁ ማየት ትችላላችሁ። አዲስ ከሆናችሁ እነዚህን ሁሉ ምን ማድረግ መቻል አለባችሁ? ማሟላት መቻል አለባችሁ። ሌላ ደግሞ ዴይሊ የሚል አለ። ዴይሊ ደግሞ በየቀኑ ነው። አሁን ይሄ ኒው ካመር ከ7 ቀን በኋላ ይጠፋል ማለት ነው። ይሄ ዴይሊ ግን እስካላችሁ ድረስ የማይጠፋ ነው። በየቀኑ እነዚህን ተግባራት እያከናወናችሁ ገቢ ማግኘት ትችላላችሁ። እንዲሁም ደግሞ ላይቭ ነው። ላይቭ ላይ ደግሞ ደስ የሚለው ነገር ምንድነው? ሌቭላችሁ እያደገ በሄደ ቁጥር የምታገኙት ሪዋርድ ምን እያደረገ ነው የሚሄደው? ከፍ እያለ ነው የሚሄደው። ተመልከቱ። ሶሎ ላይቭ ስትሆኑ እስከ 5000 ቢን በሰዓት እስከ 5000 ቢን እስከ 9000 ቢን በሰዓት እዚህ ጋር ይቀያየራችሁ። ሌቭል 6፣ ሌቭል 7፣ ሌቭል 8 በትልቁ አሁን ስትሆኑ 35000 መጨረሻ ላይ የምታገኙት ትልቁ ምንድነው? በአንድ ሰዓት 35000 ፐር ሃወር የምታገኙበት እንዲሁም ደግሞ በቀን እስከ 4 ሚሊዮን የምታገኙበት አለ ማለት ነው። ስለዚህ ሌቭል ላይ ስትሆኑ 1500 ነው የምታገኙት። 1500 ነው የምታገኙት። ስለዚህ ይችን 1500 ፖይንት ለመውሰድ ምን ያስፈልጋችኋል? አንድ ሰዓት ላይ መቀመጥ ይጠበቅባችኋል። ለአንድ ሰዓት ላይ መቀመጥ ይጠበቅባችኋል። ላይቭ አቀማመጡ እንደ ሌሎች ነው። ሌላ ሰው መግባት አይጠበቅበትም። በእናንተ ራሳችሁ ብቻ ነው መግባት ያለባችሁ። ጨለማ ውስጥ አትገቡም። እንደዚህ የተጠበቁ ናቸው። ከሌሎች ፕላትፎርሞች ጋር ተመሳሳይ ናቸው። ስለዚህ ይሄንን በቀን እስከ $10 የምትሰሩበት ብዙ ታስኮች አሉ እዚች ጋር። እነዚህን እንዳለ በዝርዝር ገብታችሁ ማየት ነው። ለተጨማሪ ጥያቄ ካላችሁ ከታች ኮሜንት ላይ ያስቀምጡልኝ። ሌላው ደግሞ ምንድነው? በኢንቪቴሽን ጋይስ፣ አሁን እዚህ ጋር እንሄድና የሚለው ላይ እንግባና እዩት። ኢንቫይት የምትላለች እስከ $199 ታገኛላችሁ ነው ጋይስ። እስከ $199 ማግኘት ትችላላችሁ ነው ጋይስ። ስለዚህ ምንም አይነት አሁን እኔ ኢንቫይት ስላላደረግኩ ምንም አይነት 00 ነው ሁለቱም ቦታ እዚህ ጋር እንደምታዩት። ግን ኢንቫይት ያደረጋችሁትን ነገር ሪሲቭ የምትሉት እዚች ጋር እየመጣችሁ ነው። አያችሁ፣ እዚች ጋር እየመጣችሁ ነው። እንዲሁም ደግሞ ማንን ኢንቫይት እንዳደረጋችሁ የምታዩት የቱ ጋር እየመጣችሁ ነው? እዚች ጋር ተመልከቱ። እዚች ጋር ማይ ኢንቫይት ታያላችሁ። በዚህ ሳምንት የወሰዳችሁት በጠቅላላ ከኢንቪቴሽን ያገኛችሁትን እዚህ ሶስቱ ላይ ማግኘት ይችላል። የመጀመሪያው ስንት ሰው ኢንቫይት እንዳረጋችሁ፣ የሁለተኛው ደግሞ በዚህ ሳምንት ምን ያክል በኢንቪቴሽን እንዳገኛችሁ፣ ይሄኛው ደግሞ በጠቅላላ በኢንቪቴሽን ያገኛችሁት ገቢ ነው። ስለዚህ ኢንቪቴሽን 4 ዘርፎች አሉት። አንደኛው ላይቭ ሲገቡ ተመልከቱ። 2000 በአንድ ሰው፣ 6000 በአንድ ሰው፣ 4000 በአንድ ሰው፣ 10000 በአንድ ሰው፣ 10000 በአንድ ሰው፣ 25000 በአንድ ሰው፣ 2000 በአንድ ሰው። አሁን ይሄ ጎ ላይቭ ውስጥ ነው። ተመልከቱ 10000፣ 3000፣ 10000 እዚች ጋር 40000። አሁን ወደ ምን ገባን? ወደ ሁለተኛው ዘርፍ ገባን። ሁለተኛው ደግሞ ትራይ ላኪ ጊፍት። ጋምብል ሲያደርጉ በኢንቪቴሽን ገቢ ታገኛላችሁ። 2000፣ 3000፣ 10000፣ 40000፣ 1000፣ 6000፣ 13000፣ 25000፣ 75000፣ 320000፣ 1 ሚሊዮን። ከዛ ሆነር ታይትል ሲያገኙ፣ ክብር ሲያገኙ፣ ኢንቫይት ያደረጋችኋቸው ሰዎች ክብር ሲያገኙ ደግሞ ለእናንተ እስከ 140000 ታገኛላችሁ። እዚህ ጋር ደግሞ ሪቻርጅ ካረጉ ደግሞ እነዛ ሰዎች በጠቅላላ ወደ $199 ታገኛላችሁ ነው። ኢንቫይት ለማድረግ ምንድን ነው የምናደርገው ነው? ኢንቫይት ለማድረግ ይችን ኢንቫይት ነው የምትሏን ተነካላችሁ። ኢንቫይት ነው የምትሏን ከነካችሁ በኋላ የመጀመሪያውን ይችን ኮፒ ሊንክ አደረግኳት። ከዛ ይችን ኮፒ አደረግኩና ምን አደረግኩ? ወይ በዋትሳፕ ወይ በቴሌግራም እልካለሁ። ኢንቫይት ስታደርጉ በትክክል ካልቆጠረላችሁ እዚች ጋር ትገቡና እዚች ጋር ማይ ኢንቫይት የምትሏን ትነኩና ይችን ማይ ኢንቫይት የምትሏን ትነኩና ከዛ ማይ ኢንቪቴሽን እንዳለ ኢንቫይት ያደረጋችኋቸው ሰዎች እዚህ ጋር ይደረደራሉ። የእናንተ ኢንቫይተር እዚች ጋር ቁጥሩን ምን ማድረግ ትችላላችሁ? ማስገባት ትችላላችሁ። ለምሳሌ ቁጥሩ ይሄ ከሆነ 99046099 ለምሳሌ ይሄ የኔ ኢንቫይተር ነው ብዬ ብል ይሄንን ሰሚት ስለው ምን ያደርግልኛል? ያንን ሰው ያመጣልኛል ማለት ነው። በዚህ ልክ ምን ማድረግ ትችላላችሁ? ዳውንሎድ አድርገው የመጡ ሰዎችን ኢንቫይት ማድረግ ትችላላችሁ። ስለዚህ ሚሞ ፓርቲን እንዴት መጠቀም እንደምትችሉ በዝርዝር አይተናል። ተጨማሪ ጥያቄዎች ካሏችሁ ከታች ኮሜንት ላይ ያስቀምጡልን።
እንዲሁም በአጠቃላይ ሚሞን ፓርቲ ለእናንተ አዲስና ጥሩ እድል ሊሆን ይችላል። ስለዚህ ዛሬውኑ አፕሊኬሽኑን ዳውንሎድ አድርጉና ወደ ስራ ግቡ። ጥያቄ ካላችሁ ኮሜንት ሴክሽኑ ላይ አስቀምጡልኝ። ይሄ ብቻ ቪዲዮ በቂ አይደለም፣ ሌላም ቪዲዮ ይዤላችሁ እመጣለሁ። እስከዛው ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ይሁኑ። ይህን ቪዲዮ ከወደዳችሁ ደግሞ ላይክ አድርጋችሁ ለጓደኛችሁ ሼር ማድረጋችሁን እንዳትረሱ። በሌላ ቪዲዮ እስከምንገናኝ መልካም ጊዜ ይሆንላችሁ።